ከእናንተ ጋር አንድ ሰብስክራይብ እና አንድ ላይክ ትንሽ ሊመስል ይችላል። ነገር ግን እኔ ጋር ትልቅ ዋጋ ስላለው እባካችሁም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ይሄን ቪዲዮ ጀምሩት። ፊልሙ የሚጀምረው በኦክላሆማ ግዛት ውስጥ የሚኖረውን ብራያን የተባለ የ16 ዓመት ልጅ እያሳየን ሲሆን እሱም የባስኬትቦል ተጫዋች ለመሆን ይፈልጋል። ነገር ግን ንስሮቹ በመባል የሚጠራው የትምህርት ቤታቸው ቡድን ውስጥ ገብቶ አያውቅም። በኋላ ላይም ብራያን ወደ ቤቱ ተመልሶ በጣም የሚወደውን የኤንቢኤ ተጫዋች የሆነውን የኬቨን ዱራንትን የቅርጫት ኳስ ጨዋታ እየተመለከተ ይገኛል። ኬቨንም ለቡድኑ ነጥብ ማስቆጠር ሲጀምር ብራያን በጣም ይደሰታል። ከዚያም አንድ ቀን እንደ ኬቨን እንደሚሆን ለራሱ ቃል ይገባል። በዚህም የተነሳሳው ብራያን ወደ ጓሮ ሄዶ ባስኬትቦል እየተለማመደ እያለ ይወድቅና መሬት ላይ ይከሰከሳል። ነገር ግን በዚህ ጊዜ እህቱ የሚያደርገውን ነገር ቪዲዮ እየቀዳችው ነበር። ይህ በእንዲህ እንዳለ ኬቨን ከተሳካ ግጥሚያው በኋላ ወደ ቤቱ እየተመለሰ እያለ በጋዜጠኞችና በአድናቂዎቹ ይከበባል። በዚህም ጊዜ በጣም እንደደከመው የተረዳው የኬቨን ወኪል አለን በፍጥነት መጥቶ ከቦታው ይዞት ይሄዳል። ትዕይንቱም ሲቀየር ብራያን በትምህርት ቤት ውስጥ ከቅርብ ጓደኛው ሚች ጋር እያወራ እያለ በድንገት ኢዛቤል የምትባል አዲስ ተማሪ በኮሪደሩ ላይ ስትሄድ ይመለከታሉ። ብራያንም እሷ ላይ ፈዞ ፈገግ ሲል እሷን በመገረም መልሳ ፈገግ ብላ ትሄዳለች። በኋላ ላይም በካፌ ውስጥ ብራያን ኢዛቤልን እያያት እያለ ሚች በትምህርት ቤት ውስጥ ያሉት ተማሪዎች በሙሉ እሱን እንደ ደካማ ስለሚያዩት እሷ ላይ ጊዜውን እንዳያጠፋ ለጓደኛው ይነግረዋል። ብራያን ግን ኢዛቤል አዲስ ተማሪ ስለሆነች ስለሱ እንደማታውቅ ይነግረውና ወደ ኢዛቤል ይሄዳል። ነገር ግን በዚህ ጊዜ ኮነር የተባለ የትምህርት ቤቱ ጉልበተኛ ተማሪ በካፌው ቲቪ ላይ ብራያን ባስኬትቦል ሲለማመድ የሚያሳይ ቪዲዮ ይከፍታል። ብራያንም በሚለማመድበት ጊዜ እግሩ ቅርጫት ውስጥ ገብቶ ስለተቀረቀረ ሁሉም ተማሪዎች ይስቁበታል። ይሄም ብራያንን አሳፍሮት ከቦታው ለቆ ይሄዳል። በዚህም የተነሳ ኢዛቤል ለብራያን በጣም ታዝንለታለች። በኋላ ላይ ብራያን በቤቱ ውስጥ አልጋ ላይ ተኝቶ ኳሱን ወደ ላይ እየወረወረ እያለ አባቱ ስሜቱ እንደተጎዳ ስላስተዋለ መጥቶ ምን እንደሆነ ይጠይቀዋል። ነገር ግን ብራያን ምንም አይነት መልስ ሳይሰጠው ይቀራል። አባቱም 2 የባስኬትቦል ጨዋታ ትኬት ለብራያን ሲያሳየው ብራያን በጣም ይደሰታል። በመቀጠልም ብራያን ከአባቱ ጋር ሆኖ ወደ ግጥሚያው ይሄዳል። በመጀመሪያው አጋማሽ ኬቨን ለቡድኑ ነጥብ ማስቆጠር ሲጀምር ብራያን በጣም ይደሰታል። በእረፍት ሰዓት ላይም አዘጋጆቹ ከትኬቱ ጀርባ ላይ ያለውን የእድል ቁጥር ለተመልካቾቹ ይናገራሉ። እጣውም የደረሰው ሰው አንድ የቅርጫት ኳስ የሙከራ እድል እንደሚሰጠው ያሳውቃሉ። ከዛም ብዙም ሳይቆይ አሸናፊው የብራያን አባት ሆኖ ይገኛል። ነገር ግን አባቱ የልጁን ህልም ለማሳካት ትኬቱን ለልጁ ብራያን ይሰጠዋል። ብራያንም ተደስቶ ወደ ሜዳው ይሄዳል። ከዛም አዘጋጆቹ ኳሱን ቅርጫት ውስጥ ከከተተ $20,000 እንደሚያሸንፍ ይነግሩታል። ብራያንም ዙሪያውን ሲመለከት ኮነር ካሜራ ይዞ እየቀረጸው እንደሆነ ይመለከታል። ከዛም ብራያን ኳሱን ወደ ቅርጫት ውስጥ ለመክተት ሲሞክር ኳሱ ኢላማውን ስቶ አንድ የአሻንጉሊት ማስክ ያደረገን ሰው ይመታል። ብራያንም በድርጊቱ በጣም አፍሮ ከቦታው ለመውጣት እየሄደ እያለ ከኬቨን ጋር ይገናኛል። ብራያንም እሱን በማግኘቱ በጣም እንደተደሰተና እንደሱ ችሎታ ቢኖረው እንደሚመኝ ለኬቨን ይነግረዋል። ኬቨንም ጠንክሮ ከሰራ እንደሱ ችሎታ እንደሚኖረው ይነግረውና የፈረመበትን ኳስ ይሰጠዋል። በዚህም ጊዜ በመሃላቸው የሆነ ኃይል ይተላለፋል። በማግስቱ ጠዋት ላይም ብራያን ከእንቅልፉ ነቅቶ ሬዲዮ ሲከፍት የነ ኬቨን ቡድን በመጀመሪያው አጋማሽ ጥሩ እንቅስቃሴ ቢያደርግም በሁለተኛው አጋማሽ ግን 13-0 መሸነፋቸውን ይሰማል። ይሄም ብራያንን በጣም ያበሳጨዋል። ከዛም ብስጭቱን ወደ ጎን ትቶ ለቀኑ መዘጋጀት ይጀምራል። ምሽት ላይም ብራያንና ሚች በመዝናኛ ፓርክ ውስጥ ኢዛቤልንና ኮነርን ይመለከቷቸዋል። ኮነርም አንድ ትልቅ የድብ አሻንጉሊት ለማሸነፍ የቅርጫት ኳስ ሙከራ እያደረገ ነበር። ነገር ግን ብዙ ሙከራዎችን ቢያደርግም አንዱንም ማስቆጠር አልቻለም ነበር። ይሄም እነ ብራያን እንዲስቁበት ያደርጋቸዋል። ኮነርም በጣም ተናዶ ብራያንን ከሱ የተሻለ ነገር ማድረግ ከቻለ እንዲሞክር ይነግረዋል። ብራያን ግን በሐሳቡ ስላልተስማማ ከቦታው ለቆ ሊሄድ ሲል ኮነር ኳሱን ይወረውርበታል። ብራያንም በፍጥነት ዞሮ ኳሱን ቅርጫት ውስጥ ይከተዋል። በዚህም ሁሉም ሰው ይደነቃል። ነገር ግን ሰዎቹ አጋጣሚ ነው ብለው ስላሰቡ ብራያን አጋጣሚ እንዳልሆነ ደጋግሞ ኳሱን ቅርጫት ውስጥ በመክተት ያሳያቸዋል። በዚህም የተናደደው ኮነር ከቦታው ለቆ ሲሄድ ብራያን ወደ ኢዛቤል ሄዶ ያሸነፈውን አሻንጉሊት ለኢዛቤል ይሰጣታል። ይህም ኢዛቤልን በጣም ያስደስታታል። ከዛም ከተዋወቁ በኋላ እጅ ለእጅ ተያይዘው ከቦታው ለቀው ይሄዳሉ።
በሌላ በኩል ኬቨን በቅርጫት ኳስ ልምምዱ ላይ እንደ በፊቱ አደገኛ ሙከራዎቹን ለማድረግ ተቸግሯል። አለንም ለኬቨን አሁን አስቸጋሪ ደረጃ ላይ መሆኑን አጥብቆ ይነግረዋል። በሚቀጥለው ትዕይንት ብራያን በቤቱ ውስጥ የቅርጫት ኳስ እየተለማመደ ይገኛል። ችሎታውን በአንድ ሌሊት በከፍተኛ ሁኔታ በመሻሻሉ በጣም ተገርሟል። በሚቀጥለው ቀን ብራያን የትምህርት ቤታቸውን የቅርጫት ኳስ ቡድን ማሊያ ለብሶ ወደ ልምምድ ሲሄድ አሰልጣኙ ብራያንን ፎጣ አቀባይ ስለሆነ ለምን ማሊያ እንደለበሰ ይጠይቀዋል። በዚህም ጊዜ ብራያን ቡድኑን መቀላቀል እንደሚፈልግ ለአሰልጣኙ ይነግረዋል። አሰልጣኙም መጀመሪያ ላይ ጥያቄውን ውድቅ ቢያደርግበትም ብራያን ግን መለመኑን አላቆም ስላለው አሰልጣኙ ብቃቱን እንዲያሳይ እድል ይሰጠዋል። ብራያንም ከቡድኑ ካፒቴን ኮነር ጋር መጫወት ይጀምራል። ከዛም በቀላሉ ተጋጣሚው ላይ ነጥብ ማስቆጠር ሲጀምር ሁሉም ሰው ፈዞ ይመለከተዋል። አሰልጣኙም ከብራያን ጋር ለመጫወት ጨዋታውን ይቀላቀላል። ነገር ግን ብራያን አሰልጣኙንም በቀላሉ በማለፍ ነጥብ ያስቆጥራል። አሰልጣኙም በችሎታው ተደንቆ ብራያንን ወደ ቡድኑ ለመቀላቀል ይወስናል። በሚቀጥሉት ቀናቶች ውስጥም የብራያን ቡድን ከሌሎች ትምህርት ቤቶች ጋር ይጋጠማል። ብራያንም በግጥሚያዎቹ ላይ ለቡድኑ ብዙ ነጥብ ያስቆጥራል። በዚህም የተነሳ ሁሉም ተማሪዎች አሁን ላይ ከሱ ጋር ጓደኛ ለመሆን ይፈልጋሉ። ነገር ግን ብራያን ከነሱ ይልቅ ከኢዛቤል ጋር የበለጠ ይቀራረባል። በሌላ በኩል የኬቨን ችሎታ በድንገት በማሽቆልቆሉ ምክንያት በሚያደርጋቸው ጨዋታዎች ላይ ይሸነፋል። ሚዲያዎቹም ስለ እሱ ውድቀት መዘገብ ሲጀምሩ ኬቨን በጣም ይበሳጫል። አለንም በጣም ስለተጨነቀ ኬቨን እንደገና እንዲነቃቃ ለማድረግ የኬቨንን እናት ያመጣታል። ነገር ግን ይሄ ኬቨንን ምንም አልረዳውም ነበር። አንድ ቀንም ኬቨን የቅርጫት ኳስ ጫማ ማስታወቂያ እየሰራ እያለ ኳሱን ይዞ በትክክል መሮጥ ስላቃተው ብዙ ሰዓታትን ያቃጥላል። ይህም ዳይሬክተሩን ስላበሳጨው ኬቨንን ከማስታወቂያው ያባረረዋል። በኋላ ላይም አለን በብስጭት ውስጥ ሆኖ ቲቪ እየተመለከተ እያለ ስለ ኬቨን ውድቀት የሚዘግቡ ዜናዎችን ይመለከታል። ቻናሉንም በሚቀይርበት ጊዜ ቀጣዩ ኬቨን እንደሚሆን እየተወራለት ያለውን ብራያንን ይመለከተዋል። አለንም ብራያንን አተኩሮ ሲመለከተው ከሳምንታት በፊት በነበረው ጨዋታ ላይ የቅርጫት ኳስ ሙከራ ማድረግ አቅቶት እንደነበር ያስታውሳል። ከዛም አለን የብራያንንና የኬቨንን ቪዲዮ ከፍቶ ሲመለከት እንቅስቃሴያቸው ተመሳሳይ መሆኑን ያስተውላል። ይህም አለንን በዛ ቀን የሆነ ነገር እንደተፈጠረ እንዲጠረጥር ያደርገዋል። በኋላ ላይም አለን ከኬቨን ጋር ተገናኝቶ ስለ ብራያን ያለውን ጥርጣሬ ነግረዋል። ከዛም አለን በዚያ ቀን ከብራያን ጋር ችሎታቸው እንደተለዋወጠ ለኬቨን ያስረዳዋል። ቀጥሎም ብራያን በአንድ ወቅት ለትምህርት ቤታቸው ቡድን ፎጣ አቀባይ እንደነበርና አሁን ግን በድንገት በኦክላሆማ ግዛት ውስጥ ምርጡ ተጫዋች መሆኑን ይነግረዋል። ነገር ግን ኬቨን አለን አብዷል ብሎ ስላሰበ በሐሳቡ አልተስማማም። በማግስቱም አለን ኬቨንን ወደ ብራያን ትምህርት ቤት ይዞት ይሄዳል። ከዛም አለን ኬቨንና ብራያንን ያስተዋውቃቸውና ኃይላቸው እንዲለዋወጥ በማሰብ እንዲጨባበጡ ያደርጋል። ነገር ግን ይሄ መንገድ ስላልተሳካ አለን ሁለቱም የቅርጫት ኳስ ተጫዋቾች ስለሆኑ የዛሬውን ቀን አብረው እንዲያሳልፉ ሐሳብ ያቀርባል። ከዛም በኋላ በካፌ ውስጥ በብዙ ተማሪዎች ተከበው ምሳ እየበሉ ብራያን እና ኬቨን ለባስኬትቦል ጨዋታ ስላላቸው ፍቅር ይነጋገራሉ። ነገር ግን ቀኑን ሙሉ አብረው ቢያሳልፉም ችሎታቸው ግን ሊቀያየር አልቻለም። ይህም አለንን በጣም ያናድደዋል። በሚቀጥለው ቀንም ብራያን በትዕቢት ተሞልቶ ለቡድን አጋሮቹ ኳስ ሳያቀብል በራሱ ይጫወታል። ምንም እንኳን እሱ ለቡድኑ ነጥብ ቢያስቆጥርም የቅርጫት ኳስ የቡድን ጨዋታ ስለሆነ ጓደኞቹ ይበሳጩበታል። በሌላ በኩል ኬቨን በጨዋታ ላይ ኳስ እንኳን በትክክል መጣል ስላቃተው ጋዜጠኞቹ እሱ እንደዚህ ሲሆን አይተውት እንደማያውቁ በመናገር እሱን መተቸት ይጀምራሉ። ምሽት ላይም ብራያን ፓርቲ አዘጋጅቶ ከትምህርት ቤት ጓደኞቹ ጋር እየተዝናና ይገኛል። ኢዛቤል ግን ብራያን አሁን ላይ እያሳየ ባለው ባህሪ የተደሰተች አትመስልም። እሷም ጸጥ ወዳለ ቦታ ሄደው ብቻቸውን ምሽቱን እንዲያሳልፉ ተጠይቀዋለች። ነገር ግን ብራያን ጓደኞቹን መተው ስላልፈለገ ኢዛቤል ተናዳ ከቦታው ትሄዳለች። ብዙም ሳይቆይ አለን ወደ ፓርቲው ይመጣና ከብራያን ጋር ይነጋገራል። ከዛም አለን ስለተፈጠረው ነገርና የሱና የኬቨን ችሎታ እንዴት እንደተቀያየረ ለብራያን ያስረዳዋል። ነገር ግን ብራያን አለን የሚናገረውን ነገር ለማመን ፈቃደኛ አልሆነም። አለንም ቀጠል አድርጎ በአንድ ሌሊት ከምንም ተነስቶ እንዴት ወደ ኮከብ ተጫዋችነት ሊቀየር እንደቻለ እንዲያስብ ይጠይቀዋል። እናም ለኬቨን ችሎታውን እንዲመልስለት ይጠይቀዋል።
ነገር ግን ብራያን አሁን ያለውን ዝና ማጣት ስላልፈለገ በሐሳቡ አልተስማማም። አለንም ከመሄዱ በፊት የሌላን ሰው ችሎታ እንደራሱ በመጠቀም በዙሪያ ያሉትን ሰዎች ማታለል ተገቢ እንዳልሆነ ነግሮት ከቦታው ይሄዳል። በሚቀጥለው ቀንም በትምህርት ቤት ውስጥ የንስሮቹ ቡድን አሰልጣኝ ተማሪዎቹን ሰብስቦ የኦክላሆማ ግዛት ሻምፒዮን ለመሆን አንድ ጨዋታ እንደቀራቸው ለተማሪዎቹ ይናገራል። ተማሪዎቹም ይህንን ሲሰሙ በጣም ይደሰታሉ። ብራያንም ኢዛቤልን አግኝቷት ለምን ፓርቲውን ለቃ እንደወጣች ይጠይቃታል። ነገር ግን እሷ ዝና ካገኘ በኋላ ጸባዩ መቀየሩን ትነግረዋለች። ይህም ብራያንን ያስቆጣውና እሷ ለሱ ትኩረት መስጠት የጀመረችው የባስኬትቦል ጨዋታ መጫወት ከጀመረ በኋላ እንደሆነ ይነግራታል። ነገር ግን ኢዛቤል በኮሪደሩ ላይ ባየችው ቅጽበት እንደወደደችው ትነግረዋለች። በኋላ ላይም ብራያን በከተማ ውስጥ ሳይክሉን እየነዳ እየሄደ እያለ የኬቨንን ፖስተር ተለጥፎ ይመለከተዋል። ከዛም በኋላ ብራያን እያደረገ ያለው ነገር ትክክል እንዳልሆነ ስለተገነዘበ ኃይሉን ለኬቨን ለመመለስ ይወስናል። ከዛም ወደ አለን ጋር ደውሎ ሐሳቡን እንደቀየረ ይነግረዋል። ከጥቂት ቆይታዎችም በኋላ አለን ብራያንን ኬቨን ለብቻው ወደሚለማመድበት የቅርጫት ኳስ ሜዳ ይዞት ይሄዳል። ከዛም ብራያንና አለን አሁንም ስለተፈጠረው ነገር ለኬቨን ለማስረዳት ቢሞክሩም ኬቨን ግን አሁንም ድረስ ለማመን ፈቃደኛ አልሆነም። ነገር ግን ብራያን ችሎታውን ሲያሳየውና ኬቨን ብቻ ሊያደርገው የሚችለውን ልዩ እንቅስቃሴ ሲያደርግ ኬቨን በጣም ይደናገጣል። ከዛም ኬቨን እና ብራያን ችሎታቸውን ለማቀያየር የተለያዩ ዘዴዎችን ይጠቀማሉ። አንድ ኳስም ይዘው በዛ ቀን የተናገሩትን ቃላቶች ደግሞ ይናገራሉ። ነገር ግን ይህ መንገድ አልተሳካላቸውም። እናም ሌሎች ሙከራዎችን ቢያደርጉም ሳይሳካላቸው ይቀራል። ምሽት ላይ ብራያን ወደ ኢዛቤል ቤት ሄዶ ሰሞኑን እያሳየው ስላለው ባህሪ ይቅርታ ይጠይቃታል። ነገር ግን ኢዛቤል አሁንም ብትናደድበትም ይቅር ብላ ወደ ቤት እንዲገባ ትጋብዘዋለች። ከዛም በኋላ ብራያን ስለተፈጠረው ነገርና ችሎታው ከኬቨን ጋር እንደተለዋወጠ ያስረዳታል። ኢዛቤል ግን የሚላትን ነገር ለማመን ይከብዳታል። ነገር ግን ብራያን ሁሉም ነገር የጀመረበት ቀን ላይ ያለውን ቪዲዮ ለኢዛቤል እያሳያት እያለ ብራያን የሙከራ እድል ተሰጥቶት ኳሱን ወደ ቅርጫቱ ሲወረውር ቅርጫቱን ስቶት ካጠገቡ ያለውን የአሻንጉሊት ማስክ ያደረገን ሰው እንደመታ ይመለከታል። በዚህም ጊዜ አንድ ሀሳብ መጥቶለት ወዲያውኑ ቤቱን ለቆ ወደ ኬቨን ጋር ይሄዳል። እዛም ሲደርስ የነኬቨን ቡድን እየተመራ እረፍት መውጣቱን ይመለከታል። ብራያንም በፍጥነት ወደ ኬቨን ሄዶ እንዴት ኃይላቸውን ወደ ነበረበት መመለስ እንደሚችሉ ይነግረዋል። ከዛም ብራያን በአጠገባቸው የሚገኘውን አንድ የአሻንጉሊት ማስክ ያደረገን ሰው በኳሱ ይመታዋል። ከዛም ሁለቱም ኳሱን ይይዙትና ኬቨን ችሎታ እንዲኖረው ይመኛል። እናም ብራያን ጠንክሮ መስራት እንዳለበት ይመልስለታል። በዚህም ጊዜ ኃይሉ በመሃላቸው ይተላለፋል። እናም ትንሽ ቆይቶ ሁለተኛው አጋማሽ ይጀመራል። ኬቨንም በተለየ ሁኔታ ጥሩ እንቅስቃሴ ማድረግ ይጀምርና ለቡድኑ ነጥብ ማስቆጠር ሲጀምር ተመልካቾቹ በጣም ይገረማሉ። ከዛም በኋላ የነኬቨን ቡድን ወደ ድል ሲያመራ ብራያን በጣም ይደሰታል። በማግስቱም ብራያን በኦክላሆማ ግዛት የፍጻሜ ጨዋታ አለበት። ነገር ግን አሁን ችሎታው አብሮት እንዳልሆነ ስለሚያውቅ በራስ መተማመኑን አጥቷል። ጨዋታውን ከተጀመረ በኋላ ብራያን እንደ በፊቱ መሆን ስላቃተው አሰልጣኙ ይደነግጥና ምን እየተፈጠረ እንደሆነ ይጠይቃል። በእረፍት ሰዓት ላይም ብራያን አሰልጣኙን አሁን ላይ ጥሩ ስላልሆነ ቤንች እንዲያደርገው ይጠይቀዋል። ነገር ግን አሰልጣኙ እንደሱ ያለን ኮከብ ተጫዋች ቤንች ማድረግ እንደማይችል ይነግረዋል። በዚህም ጊዜ ኬቨን እና አለን ወደ ቦታው ይመጣሉ። ብራያንም እነሱን ሲመለከት የበለጠ ይጨናነቃል። አሁን ላይ የብራያን ቡድን እየተሸነፈ ይገኛል። ምክንያቱም ብራያን ኮከብ በነበረበት ጊዜ የቡድን አጋሮቹን ችላ በማለት ለራሱ ብቻ ስለሚጫወት ነበር። ብራያንም አሁን ላይ ይህን ስለተረዳ ወደ ቡድን አጋሮቹ ቀርቦ አሁን ላይ ጥሩ እየተጫወተ ስላልሆነ ኳስ መቀባበል እንዳለባቸው ለቡድን አጋሮቹ ይነግራቸዋል። እናም ጨዋታውን ለማሸነፍ ቆርጠው ወደ ሜዳ ይገባሉ። ጨዋታውም እንደተጀመረ የብራያን ቡድን በአዲስ ጉልበት መጫወት ይጀምራሉ። እናም አብዛኞቹ የብራያን አጋሮች ነጥብ ማስቆጠር ይጀምራሉ። ጨዋታውም ሊያበቃ 10 ሰከንድ ብቻ ቀርቶታል። ነገር ግን የብራያን ቡድን ከተጋጣሚ ቡድን በሁለት ነጥብ ዝቅ ብሎ ይገኛል። በዚህም ጊዜ ብራያን ጊዜ ስለሌለው ለቡድኑ 3 ነጥብ አስገኝቶ አሸናፊ የሚያደርጋቸውን ሙከራ ለመሞከር ይወስንና ኳሱን ይወረውረዋል። ነገር ግን በሚገርም ሁኔታ ኳሱ ይገባና ብራያን ያሸንፋሉ። ይሄም ድል ለንስሮቹ ቡድን በ32 ዓመታት ውስጥ የመጣ የመጀመሪያው የግዛቱ ዋንጫ ስለሆነ ሁሉም ሰዎች ብራያንን ተሸክመውት ስሙን እየጠሩ መዘመር ይጀምራሉ። ኬቨን እና አለንም ለብራያን እጃቸውን አብለብልበውለት ከቦታው ሲሄዱ እያሳየን ፊልሙ እዚህ ጋር ያበቃል።